55 ቀን ኦርቶዶክሶች አባቴ ግቡለት፣ ተባረኩ፣ ጸልዩለት፣ ስገዱለት። ያድናል። የያዛችሁት ክርስቶስ ያድናል። ቤተክርስቲያናችሁን ይጠብቃል። ጸሎት አድርጉ፣ ይጠብቅላችሁ። ምግብ ስንበላ ጸሎት አድርገው ምኑን ነው የሚሰጡን? መጀመሪያ ደረቁን ይሰጡናል አይደል? ደረቁን ተቀብለን ወደ ወጥ ነው የምንሰደው። ወደ አፋችን ነው ደረቁን፣ ወደ አፍ ነው፣ ወደ ወጥ አንሰድም። መልካም። አሳልፎ የሚሰጥህ ማን ነው ሲባል ጌታ ከኔ ጋራ እጁን ወደ ወጭቱም ይሰዳል። እንግዲህ ጌታ ሰጣቸውና እንደተሰጠ ሁሉ የሚነጠቅ ነው። እንኳን የትዳር አጋር ይቀርና ለቅዱሳን እንኳን የሚሰጥ ጸጋ እንደተሰጠ ሁሉ የሚነጠቅ ነው። የእግዚአብሔር ስጦታን በጥንቃቄ ካልያዝነው በስተቀር እንዳገኘ ሁሉ ልናጣው እንችላለን። ዘራፊዋ ዘርፌ ኦርቶዶክስ እያለች ኢትዮጵያ ውስጥ በአራቱም ማዕዘን ዞረን አገልግለናል። በአሜሪካ በ50 ስቴቱም ሄደን አገልግለናል። በአውሮፓ በቃ ያልሄድንበት ቦታ የለም። በቃ የማገልገል ጥግ ድረስ ሄደናል። በዚህ በማንም የሚስተካከለን የለም ብላለች። እንደተሰጠ ሁሉ የሚነጠቅ ነው። እንኳን የትዳር አጋር ይቀርና ለቅዱሳን እንኳን የሚሰጥ ጸጋ እንደተሰጠ ሁሉ የሚነጠቅ ነው። የእግዚአብሔር ስጦታን በጥንቃቄ ካልያዝነው በስተቀር እንዳገኘ ሁሉ ልናጣው እንችላለን። ስለዚህ ልክ ለአንተ እንደ እናት የሆነችን ሴት ሊሰጥ ሲያስብ እግዚአብሔር ጨካኝ የሆነን ሰው እንድትመለከት ያደርጋል። እህቴ ላንቺም ልክ እንደዛው በቃ እግዚአብሔር እንደ አባት የሆነ ላንቺ የሚያስብልሽ በመውጣት መግባትሽ የሚጨነቅልሽ በቃ እንደው ገና አንቺን ሲያስብ እንባው የሚቀርመውን ሰው ላንቺ ሲያስብ በጣም ጨካኝ የሆኑ ሰዎችን በህይወትሽ እንዲያልፉ ያደርጋል። ለምንድን? በቃ ማመስገኛሽ እንዲሆን። ላንተም ወንድሜ ልክ እንደዛው። ለምንድን? ያቺ ሴት ላንተ ማመስገኛ እንድትሆን። ስለዚህ እግዚአብሔር ለተሻለው ነገር እያዘጋጀን ነው። ብቻ ከኛ የሚጠበቀው እንደ ሎጥ ሚስት ዞር ብለን እንዳንመለከት። አሁን ቃላቢ ብዙ ጊዜ ሰዎች የማይረዷቸው ነገሮች አሉ። አንዳንድ ጊዜ ካሳለፉት ነገር አንፃር እንደ ሎጥ ሚስት ወደ ኋላ ዞር ብሎ ይመለከታሉ። እንደ ሎጥ ሚስት ዞር ብሎ መመልከት ደግሞ ዋጋ ያስከፍላል። እኔ የግል አቋሜን ነው መነገራችሁ። የግል መልከታዬን በዚህ ጉዳይ ላይ እንደ ሃይማኖት ትምህርት በቃ ነው ብላችሁ ማትያዙት። ምናልባት ከዚህም የተሻለ አመለካከት ሊኖር ይችላል። ነገር ግን ብዙ ጊዜ በብዙ አይነት ነገር ተገማምታችሁ በጣም እንደውም አይተላለፍ መስመር ተላልፋችሁ የተለያዩቹ ሰዎች አንድ ላይ አትሆኑ ደግማችሁ። ምክንያቱም ይሄ ከዚህ ቀደም የነበረን የተበላሸን ህይወት ከእንደገና ለመኖር ማሰብ ምን ማለት ነው መሰላችሁ? ያነበባችሁትን መጽሐፍ ደግሞ ማንበብ። በቃ መጨረሻው ተመሳሳይ ነው የሚሆነው። ጅማሮ ከእንደገና እንደ አዲስ ይሆናል። ምናልባት ትጓጓላችሁ። ከእንደገና ድሮ ይሰማችሁ የነበረው ስሜት እየተሰማችሁ ይሄዳል ምናምን። ከዛስ በኋላ ከእንደገና አሁንም ታሪክ ይደገማል። ገንዘብ ልክ ስጣጣ ጥሎ የሄደ ሰው አሁንም ከእንደገና ገንዘብ የምታጣበትን ተርምና ጊዜ ጠብቆ አሁንም ጥሎ ይሄዳል። ጤናን ስታጣ ጥሎ ከሄደ ሰው አሁንም ጊዜውን ጠብቆ ጥሎ ይሄዳል። በነገሮች የማይለወጠው እግዚአብሔር ነው። ስለዚህ በነገሮች የማይለወጠው እግዚአብሔር ይዘን የእርሱን ፈቃድ ገንዘብ አድርገን በቃ እርሱ ባመለከተን መንገድ ብንጓዝ መልካም ነው። የኔ ተወዳጆች እና ቃላቢ በነገሮች ጠንካራውን አሁንም ጠንካራ ነህ። ይሄ ከምሰራቸው ቪዲዮዎች አንድ ነገሮች ያሳውቃሉ። አሁንም ጠንካራ ነህ። ሌሎች ወንድሞች ማሰብ አንዳንድ መልእክቶች ማስተላለፍ ጥሩ ነው። ግን በነገሮች አሁንም ሞር ጠንካራ እንድትሆን እንፈልጋለን። አሁን ላይ ልክ ስራን ስታስብ ገንዘብ ማግኘትን ስታስብ አደራ ለመጥፎ በቀል እንዳይሆን አላደለ ልክ አጂንተ ተለውጠ ሰርተ ገንዘብ ይዘ ልክ እነዛ ሰዎች ባጣ ሰዓት ክፉ ሆኖ ካንተ የራቁ ሰዎች አንተ ባገኘ ጊዜ እንደው መጥፎ የሆነ በቀል ልትበቀላቸው እንዳታስብ። የኔ ተወዳጆች ባካችሁ ኮፒ ሊንክ አድርጉ። እሺ ወንድማችን ከእንደገና እናስገባዋለን። አንድ መኪና ላይ የተመለከትኩት ነገር ነበር ብያችኋለሁ ከዚህ ቀደም። አንድ ጽሁፍ ምን ይላል መሰላችሁ? the best revenge is to improve yourself። ትልቁ በቀል ራስን መለወጥ ነው። ሰዎች ላይ ክፉ ለማድረግ የምትሽቀዳደሙ ሰዎች በቃ እንደዛ አይነት መንገድ አትጓዙ። ራሳችሁን በዛ መንገድ አታታሉ። ቆይ እኔ ያኔ ጥሎኝ ሄደው ልጅ እንዲያርግ ጉዱን አውጥቼበት ምናምን የምትሉ እህቶች ይሄ ስቶሪ ታይም ብዬ ፓርት 1 ፓርት 2 ፓርት 3 ምናምን 11 12 ክፍል 16 ምናምን እያልኩኝ ታሪኩን አውጥቻ ወርደዋል እያላችሁ የምታስቡ ሴቶች ግድ የላችሁም ተውት። ምናልባት ከማንም የበለጠ ተጎርታችሁ ሊሆን ይችላል። ከማንም የበለጠ ታማችሁ ሊሆን ይችላል። ግን መኑኝ ይሄ ትክክለኛው አማራጭ አይደለም። ይልቁኑ ያ ሰው በወረደበት ልክ ራሳችሁ እንድታወርዱ ነው የሚያደርጋችሁ። ወንድሞችም ልክ እንደዚህ
አንዳንድ ጊዜ ቆይ ያኔ እንደው ገንዘብ ሳጣ ያኔ ስቸገር ጥላኝ ሄደችው ልጅ ስትታመም ጠብቄ ቆይ ክፉ መሆኔን ያሳያታለሁ ገንዘብ ስትፈልግ አልሰጣትም እያላችሁ ራሳችሁን አእምሯችሁ ላይ የሆነ ነገር እየሳላችሁ ያላችሁ ሰዎች ፕሊስ አቁሙ። ትልቁ በቀል ራስን መለወጥ ነው። ሰዎች ንቋችሁ የነበረበት ቦታ ላይ አትገኙ። ይሄ መንገድ ዳር ላይ ማይሆን አይነት አወዳደቅ ወድቃችሁ በእናንተ ላይ እየሳቁ በእናንተ ላይ ፈገግ እያሉ እየቀለዱ እየቀጸቡ የእናንተን አወዳደቅ እንደ መዝናኛ አድርገው እንደው ያለፏችሁ ሰዎች ድጋሚ በዛ መንገድ ሲመጡ ራሳችሁን ለውጣችሁ አገኟቸው። እስኪ ደረግጡ ድረስ ራሳችሁን ለውጡ። ምክንያቱም ትልቁ በቀል ራስን መለወጥ። ምን አንተ እኮ ምን ራስን አጠብቀም ምን እንደዚያ ገንዘብ የለ ምናምን ያሏችሁ ሰዎች ገንዘብን አግኝታችሁ ገንዘብን እንደ ትምክህት ሳይሆን ገንዘብን እንደ ስብና ሳይሆን ገንዘብን እንደ ስራ አድርጋችሁ ተጠቅማችሁ አሳያችሁ። እናንተ ደግሞ ከመጀመሩ ነው እዚህ አይነት ቦታ መደረሱት እንዴት የሚሏችሁ ሰዎች አሳያችሁ። 55 ቀን ኦርቶዶክሶች አባቴ ግቡለት፣ ተባረኩ፣ ጸልዩለት፣ ስገዱለት። ያድናል። የያዛችሁት ክርስቶስ ያድናል። ቤተክርስቲያናችሁን ይጠብቃል። ጸሎት አድርጉ፣ ይጠብቅላችሁ፣ ይጠብቅላችኋል። ጌታ ኢየሱስ ክርስቶስ የምትጾሙለት የምትሰግዱለት ቅዱስ 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 የምትሉት እግዚኦ ማረነ ክርስቶስ የምትሉት አምላክ ይጠብቃችሁ። እግዚኦ ማረነ ክርስቶስ ነው የምትሉት። አባታችን ሆይ ብሎ አንድ የፕሮቴስታንት ቤተክርስቲያን አይጸልይም። አንድ ስትጸልዩ እንዴት ብላችሁ ነው? ማቴዎስ ወንጌል ስንት ላይ ነው አባታችን ነው የሚለው? ነገሩኝ። ማቴዎስ ወንጌል ላይ ነው እርግጠኛ ነኝ፣ 7 ላይ ነው አባታችን ሆይ መጽሐፍ ቅዱስ ላይ የሚለው የቱ ጋር ነው ያለው? እንዴት እንደሚጸለይ ማቴዎስ ስንት ላይ ነው? ማቴዎስ 7 ቁጥር ስንት? ማቴዎስ 7 ቁጥሩን ንገሩኝ በጌታ በኢየሱስ። ማቴዎስ ላይ ነው። ማቴዎስ 7 ቁጥር ስንት ላይ አባታችን ነው የሚለው? ላንብብላችሁ። ስትጸልዩ እንዴት ብላችሁ ጸልዩ ብሎ ኢየሱስ ነው ያለው። ሉቃስ ነው ሉቃስ 6 ቆይ ንገሩኛ አንዴ የምታውቁ አባታችሁ ነው ብሎ ኢየሱስ ክርስቶስ ስትጸልዩ እንዴት እንደምትጸልዩ አባታችሁ ነው የሚለውን አለ። ጻፉልኝ። በጣም ግን የሚገርማችሁ በዚህ ሁሉ የአገልግሎት ዘመኗ አንድ የማታውቀው ጸሎት አለ። ምን እንደሆነ ታውቃላችሁ? አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድር በፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። በብርሃን የተገኘ ብርሃን እውነተኛ አምላክ የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር የሚተካከል ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግን ቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እሱ መከራን ተቀበለ፣ ሞተ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈው በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በምስጋና ይመለሳል፣ ለሕያዋንና ለሙታን ለመፍረድ ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን፣ እርሱም ጌታ ሕይወትን የሚሰጥ አብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። ከሁሉ በላይ በምትሆን ሐዋርያት በሰሯት በአንዲት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘላለሙ አሜን። ይህንን የሃይማኖት ጸሎት ብታውቅ እንዲህ ባላለች ነበረ። መዳን በሌላ በማንም የለም ይላል ይህ መጽሐፍ ቅዱስ። የእኛ ቤተክርስቲያን ደግሞ በቅዱሳን አማላጅነት፣ በማርያም አማላጅነት፣ በጻድቃን አማላጅነት አልፎ ደግሞ ሲሄድ ደግሞ ሰው ሲሞት በፍታትም ይድናል ትላለች። ለማንኛውም ኦርቶዶክሳውያን መልካም የዐቢይ ጾም ይሁንልን። ወይዘሮ ዘርፌ ደግሞ መልካም የሽቀላ ዘመን ይሁንልሽ። ደረቁን ሊበሉ ሲሉ እሱ ጌታ ስለሆነ እጁን ሲልክ ይሁዳ ደረቁን ከመቅመስ ይልክ ምን አድርጓል? ወደ ወጡን የላከው እጁን ከኔ ጋራ ወደ ወጭቱ የሚሰደው እሱ አሳልፎ ይሰጠኛል አለ። ይሄ በወንጌል ተጽፏል። እኛስ ያን የምናደርገው ለምንድን ነው? ካህኑ ሲሰጠን ቡራኬ ነው። ልክ ነው። ክርስቶስ ባርኳል።
በኤማውስም ባርኮ ሰጥቷቸዋል። 2 ዓሣ 5 እንጀራ ባርኮ ሰጥቷል። ግን ያው መብላት ነው። እችኛዋ ግን ምንድነች? ጌታ ሆይ እንደ ይሁዳ አታድርገኝ እንዳልክድህ። ስለዚህ ወደ ወጥ ማናደርገው ወደ አፍ እናደርገው በዛ ነው። ዳቦ ለምሳሌ ኧረ ገልብጠው ምናምን ይባላል። አሁን የዋካ ሚዲያ በደንብ ይሄንን ያውቃሉ። ሊቆረስ ሲል ኧረ ገልብጠው እንደዚህ አድርገው ድፋው ምናምን ድፋው ነው የሚባለው አይደለም? ዳቦ ሲቆረስ ከዛ እንዲህ አድርገው ይባላል። አንድ አስተማሪ እንዴት ነው ሲሏቸው አይ እንዳይፈረፈር ነው አሉ። አይደለም፣ ሃይማኖታዊ ሚስጥር አለው፣ መጽሐፍ ቅዱሳዊ ሚስጥር አለው። ይስሐቅ አባቱ አብርሃም በሞሪያ ተራራ ሊሰዋው ሲል አባቴ ፊት ለፊት አይተህ ቁልጭ ራርተህ ከአምላክ እንዳትጣላ ድፋኝና መስዋዕት አድርገኛለሁ። ያ ህብስት መስዋዕት ነው። ስለዚህ እንዲህ የሚደረገው ያንን ታሪክ ይዘን ነው።